ቆይ ግን ሴቶች ለምንድን ነው ቁመን ማንሸነው? ማለት በቃኛ ከማናንሰን ነው ቁጭ ብለን የምንሸነው? የብሬን እኮ ነው እግዚአብሔር ማለት ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? አንቺ እንደዚህ ስትይ ድሮ አያቴ የነገረኝ ነገር ትዝ አለኝ። የታች ቤቱን ቁጥቋጦ ሊያስመነጥር ጸጉር ቤት ሄዶ አስመንጥሮ መጣና በተራው ሚስትየው ላካት። ሂጂ አስመንጥሪ፣ እኔ በ5 ብር ነው ያስመነጠርኩት፣ አንቺም በ5 ብር አስመንጥሪ ብሎ ላካት። ስትሄድ አይ በ5 ብር አይሆንም ያንቺ 10 ብር ነው አላል። ለምን ሲባል ያንቺ ያስቸግራል መያዣ የለውም ነው ያለ። እና የኔ እህት መያዣ የሌለው ነገር አስቸጋሪ ነው። መያዣ የሌለው ነገር አስቸጋሪ። መያዣ ቢኖረው እኮ ከኛ እኩል ቆመሽ ትሸኝ ነበር። ችግሩ መያዣው ላይ ነው። ድስትም እኮ ከማንደጃው ላይ የሚወርደው ጆሮው ተይዞ ነው። ጀበናም ከማንደጃው ላይ የሚወርደው ጆሮው ተይዞ ነው። እና መያዣ የሌለው ነገር በጣም አስቸጋሪ ነው። በጣም አስቸጋሪ እና ያመጣሽው ሐሳብ ትክክል አይመስለኝም። ተመለሽ። አዎ ተመለሽ። እንደ ድሮሽ እንደ ተፈጥሮሽ ቁጥጥ ብለሽኝ። አዎ እሱ ነው የሚያዋጣው። ተመለሽ። ግድ የለሽም ተመለሽ። ሁላችንም እንመለስ። እንደዚህ ምን ነው ሁላችንም እንመለስ።